ሃይ እንዴት ናችሁ? ደህና ናችሁ ወይ? እንግዲያውስ እንደምትመለከቱት ቶራ አሚዝመንት ፓርክ ተገኝተናል። እስቲ ዝም ብዬ ማስታወቂያ ከምሰራ አትሊስት ላሳያችሁ እስቲ ፕራክቲካሊ እስቲ ሞክሬ ሰው ለምን ይጮሃል? ልጆች ለምንድን ነው እንደዚህ የሚጮሁት? እስቲ ቢያንስ እንኳን ልይ ብዬ አስቤ ይኸውላችሁ ልሰካልላችሁ ነው። እስቲ ደግሞ ልጆች ታትማች ልባቸው ውልቅ አይሉ። እኛ አባቴ ብዙ ነገር ስለምናስብ ብዙ ሀሳብ አለ። እዚች የሆነ ነገር ቢሆንስ ሀሳብ ብዙ ይወዛብናልና እና በጣም እስቲ ከኔ ጋር እዩልኝ። የሚገርም ነው ደግሞ የምሬ ነው የምላችሁ። በጣም የሚገርም ቦታ ነው። ደግሞ እዚህ ጋር እንደምታዩት መያዣው ጠባብ ነው ታውቃላችሁ። አጋጣሚ የሌሎች አይደለም ይሄኛው ቲንክ ሲበይዱ በትክክል አልበየዱ መሰለኝ እና እጅ መያዣው በጣም ጠባብ ነው። በመሀል ማስገባት እጅ አይቻልም፣ ብዙም አይመችም። በቃ እና ቤልት አለ ሆዳችሁ ላይ የምታደርጉት እና ወደ ታች ቀጥታ ከእግራችሁ መሀል ላይ የምታስሩት አለ። እኔ ያው የውላችሁ የሚገርም ነው። ከቀኝም ከግራም ልጆች አሉ። እዛም አንደኛው ይኸው ሊሞት ነው መሰለኝ በደንብ አፍጥጦ እያየኝ ነው። እንግዲህ ጓደኛዬ ከፊት ለፊት ሆኖ እየቀረጸ ነው። የኦልሬዲ ቀስ በቀስ ጀምሯል እላችኋለሁ። ጀምሯል። የሚገርም ነው። ባይዞ እንደምታስቡት እንዲህ ዝም ብሎ ሲነሳ ምንም አይመስልም። ስትየው እያየኋችሁ በጣም ነው ደስ የሚለው። እውነት አልዋሻችሁም። ግን ምን መሰላችሁ ኖርማሊ ስትጀምሩ ምንም ይህን ያክል ዲፍረንስ አይፈጥርም። ከፊት ለፊቴ ጓደኛዬ እየቀረጸኝ ነው። አሁን አይታችሁ አላ ጥርሴን እንዴት እንደማት ወድጄ አይደለም ምላሴ ማወጣው ትንሽ ከማስበው በላይ የሆነብኝ ነው። እስከ መጨረሻው ድረስ ካሜራዬን ይዛለሁ ብዬ አስቤያለሁ። እችሊውን ጋይስ ግን ከጎን ያለችው ልጅ ምን አለችኝ መሰላችሁ? እርግጠኛ ነህ እስከ መጨረሻው ትይዛለህ አለችኝ። እንዴ ይከብዳል እንዴ አልኳት። ጀስት በቃ ኢዚ ነገር መስሎኝ ማለት ነው። በጣም ቀላል ነገር መሰለኝ። ግን ቀስ በቀስ ፊቴ ራሱ እየተቀየረብኝ ነው። የምሬ ነው የምላችሁ። ይኸው ከማስበው በላይ ነው። ጌታ ደግሞ ምላሴ ማውጣት ጀመርኩኝ። የምሬ ነው የማወራው። እዛ ስትሆኑ ነው የሚገባችሁ። ችግሩ እድሜ ከለከለኝ እንጂ እኔ ምጮህ ነበረ። የምሬ ነው። ጮጮ እያለኝ ነው። አብረኝ እንዳለን እንዴት ነው ግን እንዴት ደስ እንደሚለው ጥብቅ አድርጌ ከአንደኛው ወንቁ እንትን ውስጥ ተውሽቅ ያለው ነፍሴ ንቅ እያለብኝ ነው። እንዴ ቀልድ ነው እያልኩኝ እያመረርብኝ ነው እንዴ እየፈራሁን ነው እንዴ አልኩኝ። እና የሚገርም የምሬ ነው የምላችሁ። ከዚህ በኋላ ይኸው ዘጋው። አልቻልኩም። የምሬ ነው። የሚገርማችሁ ነገር ከዛ በኋላ ካሜራ መቅረጽ አልቻልኩም። የምሬ ነው የምላችሁ። እኔ አላሰብኩም እንደዚህ ያደርገኛል። ካሜራዬን ድብን ለነፍሴ ድብን አድርጌ ያዝኩኝ። አሁን ከፍሮንት አድርጎ ጓደኛዬ እየቀረጸልኝ ነው። የሚገርማችሁ ከዛች ደቂቃ በኋላ እኔ እንደዛ ልወስድ አልቻልኩም፣ መቅረጽ አልቻልኩም። እንዴት አባቱ እንዳደረገኝ ልቤ ከላይ ወደታች ሲመለስ ጌታ ሆይ ከመች ነው የሚያልቀው? መች ነው የሚያስወርዱኝ? ምን አቀበጠኝ ያስቤ ነበር። እኔ ያው እዚህ ቦታ ላይ ቦራ አሚዝመንት ፓርክ ነው እና ያው እችኛዋን ለመጫወት ውስጥ ስትገቡ ምንም ክፍያ የለም ውስጥ ስትገቡ። ነገር ግን እችኛዋን ለመጫወት ስትፈልጉ 400 ብር ነው። ሌሎችም አሉ 300 200 እንደዛ የሚወስዱት እና መታችሁ እዚህ ቦታ ላይ ኢንጆይ አድርጉ። ይሄ አሁን ከፍሮንት ነው። እዛ ሲታይ ባይዞ ምንም እኔ መጀመሪያ ቦታ ላይ ስቀርጽ ምንም አይመስልም። ከዚህ ሲታይ ነው የሚታወቀው።
እንዴት አባቱ እንደሚያስ አይ ሃቭ ኖ ወርድስ ሪሊ በጣም ነው ደስ የሚለው። የምር ስሜት ከወረዳችሁ በኋላ ነው የሚገባችሁ። እና ይኸውላችሁ ይሄ አሁን ቀስ ብሎ ነው የሚዞር የሚመስለው። በላይ ስትሆኑ ግን በጣም ነው እንትን የሚያደርገው። ያው ከፍሮንት ስለሆነ ነው እና በጣም ነው በተለይ ከሄደ በኋላ ወደ ኋላ ሲመለስ ነው። ኧረ በስመ አብ ልባችሁ ቀጥ የሚለው። ግን ያው በስቃይ ውስጥ ደስታ አለን በሚባለው በጣም ነው እንጂ ያደረኩት። የምሬን ነው የምላችሁ። በጣም ነው ደስ የሚለው። ዳት ማች ኮስት አይደለም። መጣችሁ ከልጆቻችሁ ጋር ምናምን መጣችሁ መዝናናት ትችላችሁ። በጣም ህጻናት ከሆነ አይቻልም። ኦፍ ኮርስ ቦታ ላይ ትንሽ ብቻ ሳይሆን ተለቅ ያላችሁትን ሰዎች ሁላችሁም መጣችሁ እንደዚህ መስራት ትችላላችሁ፣ መጫወት ትችላላችሁ። ሰው እና ያን ያክል እንትን ለልጅ ብቻ አይደለም የተፈቀደው እና አዋቂዎችን መጫወት መዝናናት ትችላላችሁ ልላችሁ ፈልጌ ነው። ለህፃናት ብቻ አይደለም የተፈቀደ ቦታ አይደለም። ለብዙዎች ለወጣቶችም ትላልቅ ሰዎችም ብቻ ለማንም ፈን የሚያደርግ ቦታ ነውና በጣም ነው የሚያምረው። እዩ እንግዲህ የት አባቱ ድረስ እንደሚወስድ እዩ። ከዚህ ነው በቃ ጩኸት ማለት እዚህ ጋር ነው የሚመጣው። እዩልኝ እንደዚህ አድርጎ አዙሮ አስቡ ወደ ኋላ ሲመለስ። ለማንኛውም ሌላ ጊዜ ስትጫወቱ እዛ የሰማሁት ነገር እዚህ እንትኑ ብረቱ ይታያቸዋል። ብዙ ልጆች እግራቸውን ይዘረጋሉና እዛ ጥጉን ያለውን ብረት ይነካልና ላይታወቃችሁ ይችላልና ቤት ሄዳችሁ ነው የሚያማት ብላኛለች። እና ሰው መታችሁ ስትጫወቱ እግራችሁን ምናምን ጠበቅ ከበቷችን በደንብ ጠበቅ አድርጋችሁ